ቺት አድርገህ ታውቃለህ? አዎ ኖርማል። ኦኬ ቺት ተደርጎብህ ያውቃል? አዎ አባወራዎች ብዙ አሉ አለ። እማወራው ግን ከዘበኛው ጋር አተኛም ማለት ሴት ልጅ ስታተስ ታያለች። ሴት ልጅ ለስሜቷ ብላ ከወንድ ልጅ ጋር አተኛ። ዲያስፖራ ላይ አንድ ለየት ያለ ነገር አለ። ኢትዮጵያ ላይ ሴቶች ብዙ ጊዜ በወንድ ዲፔንደንት፣ ወንድ ብዙ ራይት አለ። እዚህ ግን ፕሮቫይደር አይደለም። ሰማ እንግሊዝ ምን ሰጠች? ለሌባው ዳቦን ባደራ ሰጡት። ኦኬ እንዳይበላው አደራ ነው። ከምንም ማድረግ ይችላል ይባላል። እንግሊዝ በጣም ብዙ ነገር ሰጣኛለች። ብዙ ኦፖርቹኒቲ ሰጣኛለች። የመማር፣ የመስራት፣ የማሰብ። በኋላ እዚህ ስትኖር ዲፕረስድ የሆንክበት ጊዜ ነበር? ኦፍ ኮርስ ግን ይሄን ሁሉ አልፎ ደግሞ ይሰደዳለሁ ካሉ ሃይ ኤክስፔክቴሽን ይዞ አይደል። ላይፍ ኢዝ ኖት as they think easy here. ሁሉም ነገር you have to work hard። ሰዎችን አትሰደዱ ማለት አትችልም። ተሰደዱን ብላ አትመጣም። ነው ቺቲንግ እንዴ ነው የምታስበው? በተለየ መንገድ በቀደም እያወራኝ ነበር። ትራማ ነው ቺቲንግ ትራማ ሲጀምር ውስለታም ሊባል አይገባም። አሪፍ ነው። እኔም ደስ ይለኛል ሰው በይቅርታ ቢታከም በጣም አሪፍ ነገር ነው። it doesn't mean ግን አብረህ ትቀጥላለህ። የእሱን ነገር ትቶና አንተ ቺት ለሚያደርግ ሰው በመጀመሪያ ደረጃ ሊታዘንለት ነው የሚገባው። ግን ባይዘው እኔ ከሰው ጋር ሙኝ ሲንግል ነኝ፣ ከሴት ጋር ሲንግል ነኝ። እና ሴንስ ግን ብሞትም ምንም አይመስለኝም ያልኩበት ታይም አለ። በቃ ይቻላል። ግን ጠላትን መውደድ ይቻላል። ኑሮ በልኬን እስቲ ዞር ዞር እያልን ከተለያዩ ሰዎች ጋር ያወራን። አሁን ዮባ ጋር ትንሽ ደግሞ ሌላ ሐሳብ ላይ ደግሞ ተመልሰን ለመምጣት ዛሬ ተገናኝተናል። ሙዚቃ ጫወትላችኋለሁ ብሎናል። እስቲ ሙዱ ከመጣ በኋላ ሙዚቃ ጫወትልናል። ጊታሩን ሸብ አድርጎ ቃል እንደገባው መጥቷል። ዛሬ ደግሞ የተወሰነ ነገር እንጫወታለን። በተለይ እንግሊዝ ስላለው ኑሮ ምንም አልጠየቅነውም በቀደምና እንዴት ነው የሚኖረው እንግሊዝ የሚለው እንደው ትንሽ እናወራለን። አብራችሁን ኑ፣ ይመቻችሁ። ይወጣ እንዴት እግዚአብሔር ይመስገን። አሜን። ክብሩስ ባለመዳን ያ በጣም ተወዶላል። እንትን ቪዲዮ የመጀመሪያው ኤፒሶድ እንዴ ልጅ እንደዚህ ያስባል እንዴ አሉኝ አንዳንድ ሰዎች ደውለው። አይ አመሰግናለሁ። ብዙ አንዳንድ ሰዎች ያው አሪፍ ነው ቀጥሉበት ምናምን ብለዋል። ያ አሪፍ ይመስለኛል። ማለት ብንናገረው ይሻላል መተንፈስ እንዴ ደግሞ ብዙ ነው ያለህ ጋር ያላወራው አለ ካለ መናገር ደጃዝማችነት ይቀራል ይላሉ። ያ ተሻምተኑላ ያወራነው ሳይ ተደራርበን ያወራነውና ሳይው ምን አስተዋልኩኝ ብዙ መወራት ያለበት ነገር አለ። ምን አስታውስከ መሰለው አንድ ከዚህ ፊት የሰራ ነው ፊልም አለና የፖስት ትራውማቲክ ስትረስ ዲስኦርደር ላይ ነውና ምንድነው PTSD ምንድነው ሀፕን የሚያደርገው? ስቶሪው ላይ ህፃን እያለ እህቱ ስትደፈር አይቷል እና በጣም ህፃን ልጅ ነው እና 6 አመት 7 አመት ልጅ ነው ማለት ነው። እና እሱ ነገር መጥቶ አድጎ 20 ምናምን አመቱ ላይ ያ ነገር እየመጣ የሚያሰቃየው ማለት ነው። ሶ ምንድናት ያቺ ፖይንቷ መፍትሄ መስጠት አለመቻሉ፣ ያንን ሰውዬ እሱ መጉዳት አለመቻሉ፣ ያንን በደል ሲፈጸምባት የሆነ ነገር አለማድረጉ ቁስል ሆኖበታል። ሶ አንተም ያንን ያልከኝ ነገር አለ። ሶ ከመጣህ በኋላ እዚህ ስትኖር ዲፕረስድ የሆንክበት ጊዜ ነበር? Of course I was depressed። ምን ያህል ጊዜ እንዴት ትገልጸዋለህ? የመጀመሪያው ነገር ምን አለ መሰለህ ካልቸራል ክላሽ የሚባል ነገር አለ። ለምሳሌ አንተ የሆነ ሶሳይቲ ውስጥ አድገህ የሆነ ሶሳይቲን ቋንቋ ለምደህ የሆነ ሶሳይቲ ውስጥ ሁሉንም ኖርም እና ካልቸሮች አውቀህ አዲስ ዓለም ላይ ኢመርጅ ስታደርግ ክላሽ ያደርጋል። ምክንያቱም የለመድከው ነገር ሁሉ የለም። you will be depressed, you feel loneliness። እና ደግሞ ለምሳሌ አንተ አሁን ላይክ አሁን አዲስ አበባ ላይ ሆነ ያደክበት ሰፈር አለ እና ተመሳሳይ ማይንድ ሴት ነው የሚኖር እና ከሰፈር ልጆች ጋር አብረህ ትሆናለህ። ከአካባቢ ላይ ያ ሁሉ እንደ ቴራፒ በለው የምታወራው የምታሳልፈው ምናምን። እዚህ ሀገር ግን ስትመጣ
አንተ ሀገር ቤት የምታውቀው አይነት ማይንድ ሴት አታገኝም መርጣ አይደለም ገባ ካለው ከተገኘው ጋር ነው ዱዌል አድርገህ የምትቀጥለው ስለዚህ የሆነ ታይም ላይ ምን አይነት ነገር ይሰማል you will be misunderstood እና misunderstood መደረግህ ብቻ ሳይሆን የሚረዳህን ማጣት misunderstood መደረግህ is normal ግን ከዛም አልፎ እንደሆነ ነገር ትታያለህ ስም ይወጣልሃል እንደሆነ ነገር ትታያለህ ከዛ በኋላ ያስከውን በጣም ፕሪሺየስ የሆነ ነገር ያስጠላል ምክንያቱም ከሶሳይቲ ጋር ፊት ማድረግ አለብህ እና for a long time እንደዚህ አይነት ስትራግል ነበረብኝ ምንድነው እስቲ የነበረው አሁን ዲፕረስድ በሆንክ ሰዓት ምን አይነት ነገር ነበር ያሳለፍከው ያ to be honest it's hard to express ለማድረግ ግን አሁን ለምሳሌ በቃ ዝም ብሎ ቦርዱም ድብርት ዝም ብለህ እዚህ ዓለም ላይ ትርጉም ያለው ሰው እንዳልሆንክ የሚሰማህ ጊዜ አለ ምንም ኮንትሪቢዩት እንደማታረግ በቃ አንተ ህይወት ትሰራለህ ትገባለህ ትተኛለህ ከዛ ውጪ ያለው ነገር ሚኒንግለስ እንደሆነ ለራስ ሰልፍ ወርዝህ በጣም ይቀንሳል you will be depressed you will feel like this is the end of the world እና ትልቁ ነገር ባንተ ሌቭል ያለ ማይንድ ሴት አለማግኘት ነው በነገራችን ላይ ሰው ኮሚዩናልም ነው ገባ ሰው ብቻውንም ሆኖ ብዙ ነገር ሊያደርግ ይችላል ግን ማህበረሰቡ ሲሆን ሞር ኢፌክቲቭ ይሆናል ማለት ማህበረሰብ ኢነሴንስ ካነሳ ነው ሐሳብ ከዛ ደግሞ ሌላም እንትን አለ ሌላም ዳይሜንሽን አለ ባይዘው ዲፕሬሽን የራሱ የሆነ ዳይሜንሽን አለው አንድ ሰው ለምንድን ነው ዲፕረስድ የምትሆነው አሁን ለሚሳይ ዲፕሬሽን ጥሩ ነገር ነው ብዬ አሰብኩኝ አሁን ላይ ስታልፈው ነው በሰዓቱ በቃ የነበረኝ ሰልፍ ወርዝ ምናምን በጣም ቀንሷል ራሴን በቃ እንደምንም ነው ማየው ላይፍ ራሱ ምን አይነት ትርጉም እንዳላት ሁላስከም ምን አይገባም በቃ ራስን ልታጠፋ ሙከራ ታውቃለህ እንደዛ በዛ ሌቭል እንኳን ባልደርስም ግን በሞትም ምንም አይመስለኝም ያልኩበት ታይም አለ በቃ ከዚህ በኋላ ራሴን ለማጥፋት ሙከራ አላውቅም ግን የኔ መኖር ትርጉም የለውም ቢ this much ምንድነው ማለት ምን ኮንትሪቢዩት አደርጋለሁ ምናምን ያልኩበት ታይም አለ ሶ ያ አሁን እንትኑን ለማውጣት የሚረዳ ሰው በማጣት ምክንያት ነው እንደዛ ይሆንከው ኖ የሚረዳኝ ሰው በማጣት ሳይሆን is lack of awareness የነበርኩበት የእውቀት ዳይሜንሽን ያንን ህይወት እንድኖር ነው የሚያደርገኝ ለምሳሌ በዛ ታይም ላይ ኖርማል ሰው ነበርኩኝ አንድ ሰው ይሄ ከተሟላለት ይደሰታል ብዬ ማመን ለምሳሌ ካገባ ከወለደ ገንዘብ ካለው ምናምን እዛ ስቴት ኦፍ ማይንድ ላይ ሆነ ስኬፕ አታረግም ዲፕሬሽን ምክንያቱም you are ego ማለት ነው ምንድነው አንተ የምትነግረን ነገር አሁን ስደት ላይ ከገጠመ ይሄንን ሰው ይሄንን ቢያቅ አሪፍ ነው የምትለው ነገር ያ በመጀመሪያ ደረጃ አሁን ላልተሰደዱ ሰዎች ነው ወይስ ለመሰደድ ለሚያስቡ ሰዎች ስፔሻሊ አይደል ያው መሰደድ ላላሰቡ ሰዎችማ በቃ ምንም እኮ ሰዎችን አትሰደዱ ማለት አትችልም ተሰደዱን ብላ አትመክርም ፐርሰናል ቾይስ ግን በተቻላቸው አቅም ወዴትም ሀገር ሲሄዱ በህጋዊ መንገድ ቢሄዱ ጥሩ ነው ማለት ሌጋል በሆነ ነገር ምክንያቱም ኢሌጋል የሆነው ነገር ብዙ ሀስል አለው ብዙ ደግሞ ላይፍን ልታጣ የምትችልባቸው ፕሮባቢሊቲዎች አሉ እና it's very hard ሁለተኛ ደግሞ ማወቅ ያለባቸው ነገር እስቲ አንድ ነገር አሁን ለምሳሌ ስለ ኢሮፕ ልንገርክ የኢሮፕ የፖለቲካ ዳይናሚክ እየተቀየረ አሁን እንግሊዝ ላይ ጀርመን ላይ ፈረንሳይ ላይ እነዚህ ፋር ራይት ምንላቸው በተለምዶ ትራዲሽናሊ ምንላቸው በጣም ፕሮሚነንስ ያገኙ ለምሳሌ ስደተኛ ላይ በጣም አሁን ለምሳሌ እዚህ ሀገር ሪፎርም የሚባል ፓርቲ አለ እና ናይጀል ፈራጅ ነው የሚመራው በጣም አንቲ ኢሚግራንት የሆነ ፖሊሲ ነው ያለው እና ከአራት ዓመት በኋላ ምርጫ አለ እና 2029 ላይ እነሱ ከተመረጡ ማስ ዲፖርቴሽን ይኖራል
ምክንያቱም የዚህ የዩሮፕ ናሽናሊስቶች በጣም ራይዝ እያደረጉ ነው። ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ እነዚህ ፋር ራይት የሚባሉት በጣም ፕሮሚነንስ በጣም ከባድ ግራውንድ እያገኙ ነው ጀርመን ላይ፣ ፈረንሳይ ላይ እና አይ ዶንት ቲንክ ከዚህ በኋላ የስደት እንጀራነት የሚያበቃ ይመስለኛል ኢን ኒር ፊውቸር ማለት ነው። ምክንያቱም ኦልሬዲ በጣም በቃ ፌድ አፕ ሆኗል። ስደተኛ ብዙ በዝቶብናል፣ ኢኮኖሚያችን ኮላፕስ አድርጓል ምናምን እና ስደት ተመራጭ የሚሆንበት ዘመን ፕሮባብሊ እያበቃለት ይመስለኛል እንደኔ። ግን ሌላው ሰዎች ለመሰደድ ማለት በተለይ ኢትዮጵያ ያሉ ሰዎች ለመሰደድ ከማሰባቸው በፊት እዛ አገር ቤት ያሉትን ሁሉ ኦፖርቹኒቲ ይሞክሩ። ብዙ ኦፖርቹኒቲዎች አሉ፣ እነሱን ይሞክሩ። ግን ይሄን ሁሉ አልፎ ደግሞ ሰደዳለሁ ካሉ ሃይ ኤክስፔክቴሽን ይዞ አይምጡ። life is not as they think easy here። ሁሉም ነገር you have to work hard። ለራስህ ነው ያለው። አገር ቤት ላይ ያለው like አጀባ ወዳጅ ጓደኛ ተደዋውለ እንደዚህ የለም። everything is like programmed ነው። በጣም ታይም precious ነገር ነውና ይሄንን ሁሉ ነገር ኮንሲደር አድርገው ይሄንን ሁሉ ሪስክ ወስጄ እመጣለሁ ካሉ ደግሞ on the other handም አሉ ደግሞ አድቫንቴጆች፣ የመማር እድሎች አሉ፣ በጣም የመጻፍ አክሰሶች አሉ እዚህ ሀገር። ምናለው ኢትዮጵያም ሊኖር ይችላል፣ ብዙ ነገሮችም አክሰስ አሉ ከዓለም ጋር የምትሄድበት እና ትልቁ ሰዎች ሲመጡ ማሰብ ያለባቸው ሃይ ኤክስፔክቴሽን ሊኖራቸው አይገባም። በጣም ይሄም ራሱን የቻለ ይሄኛው ማለት ራሱን የቻለ ስትራግል አለው። ቺቲንግ በቀደም ጀምረን ነበር ወዲህ እንዴት ነው ቺቲንግ እንዴት ነው የምታስበው? በተለየ መንገድ በቀደም እያወራኝ ነበር። ቺቲንግ ትራማ ነው ብዬ ነው የማስበው። ቺቲንግ ትራማ ነው አልከኝ። ምንድን ነው በአማርኛ መወስለት ባይዘዌ የልጅነት ጠባሳ። ትናንትና ምን ብዬ ሰፈሪንግ ብለህ አትጥራው፣ ላይክ ተንከባከበው፣ እንደዚህ አድርግለት ምናምን ይልሃል። ሰፈሪንግ ማለት ስቃይ ነው። ስቃይ ብለህ አትጥራው። ስቃይን ኢምብሬስ አድርገው፣ ተንከባከበው፣ ውስጥ ያለውን ስቃይ ህመምህን ማለት ነው። ወዳጅ አድርገው ይልሃል። ከዛ ይጠፋል። በጣም ይሄንን በምን ላስረዳ? ኢየሱስ ክርስቶስ ምንድን ነው የሚጠሏችሁን ውደዱ ነው ያለው። ጠላታችሁን ውደዱ አይደል? የምትወዱትን ብትወዱ ምን ጥቅም አለው ይላል። ጠላታችሁን ውደዱ ኢን ሴንስ ምን እንደሆነ ታውቃለህ? አድቫንቴጁስ ምንድነው? when you love your enemy ትልቅ በርደን እያሸከምከው ነው። ይቻላል ግን ጠላትን መውደድ ይቻላል እንዴ? አንተ ጠላትን መውደድ of course አራቀተው ያ ተው ነው እንትኑን እንየዋ። ጠላትን መውደድ ይችላል። ጠላትን መውደድ ምናምን አይደለም፣ ፕሪንሲፕሉን እንየው። አሁን እኮ የኔ አቅም ጉዳይ አይደለም ነገሩ፣ ልክ ነው ወይ ልክ አይደለም የሚለው ነው ዋናው ነገር እንጂ አሁን የኔ አቅም ሌላ ታሪክ ነው። እኔ እችላለሁ ከቲዮሪ ወተን ለምሳሌ ጠላት አለኝ ብዬ ካሰብኩኝ ጠላት የሚለው ሐሳብ ውስጥ ከከተትኩኝ ቋንቋ ከሰጠሁትኝና ለምሳሌ ጠላቴ የሚባል ስም አንድ ጊዜ ከለጠፍኩለት በኋላ መውደድ የሚባል ነገር ቀጥሎ መምጣት የለበትም። እሱም እንደ አማራጭ ጥሩ ነው። ኢየሱስ ጠላታችሁን ብትወዱ ጥሩ ነው አለ፣ እንደ አማራጭ ወስደዋል። ጠላት የሚል ስም ከሰጠው በኋላ ግን ጠላቴን መውደድ አንተ እኮ ጠላት ስላልከው አይደለም የጠላትነት ስራ አንተ ላይ የሰራው አንተ ዲፋይን ላታደርጉት ይችላል። አሁን ጠላትን ውደድ ማለት ጉዳዩን ከራስ አውጥተህ ለሰውየው አሸክመው ነው። ማንም ሰው ህሊና አለው በነገራችን ላይ ገባ አይደለ? he has burden ነው በቃ you give him that አንተ ይጣልሃል፣ ግን አንተ እሱን የምትወደው ከሆነ ጠላትን እንዴት ልትወደው ትችላለህ? መጀመሪያ እንዴ ምን እያልከን ነው? ጠላትህ ነው ይኸውልህ፣ መውደድ አይደለ። ይኸው ሲጀመር ጠላት አለህ አንተ። የኔ ጠላት to be honest ኢጎዬ ነው በጣም ትልቁ ጠላት። አሁን ለምሳሌ ከውጪ የሆነ አካል ሰው በለው እንስሳ በለው የሆነ ጠላት የለህም? ውጪ ላይ ያለው ነገር በጣም ተራ አይደለም። አሁን ቀለል እናድርገውና ጠላት አለህ አንተ? እኔ እንጃ አሁን እንዳለህ አታውቅም። ሊኖረኝም ላይኖረኝም ይችላል። እሺ ሊኖርህ ይችላል። ስለዚህ ጠላት ማለት መጥላት የሚለው ቃል ውስጡ ያለው ሆኖ ጠላት የሚባል አካል ካለ በኋላ ጠላቴ የሚባለው ሰውዬ ልወደው አልችልም እኔ
መጀመሪያ ስሙን ምጠላው ይሁን መጠላት የሚል ሐሳብ ውስጥ አስቀምጣለሁ። ለምሳሌ ጨለማ ብርሃን ሊሆን ይችላል አይችልም። ጨለማ አንድ ጨለማ ስለሆነ ማለት ነው። ብርሃንስ ጨለማ ሊሆን ይችላል አይችልም። የሚቀላቀሉ ነገሮች። ስለዚህ መጥላትና መውደድ የተለያዩ ነገሮች ናቸው። ባይ ዘ ዌይ ጨለማ ብርሃን ይሆናል። ጨለማ ብርሃን አይሆንም። ለምንድን ነው የሚሆነው? ጨለማ ራሱ ብርሃን አለመኖር ነው እኮ the absence of ብርሃን ነው ጨለማ። ግን the moment ጨለማ የነበረው ቦታ ላይ ብርሃን ስታበራ ጨለማው ብርሃን አይሆንም። ብርሃኑ ነው ብርሃን የሚሆነው እንጂ ብርሃኑ ጨለማውን ብርሃን አያደርገውም። ጨለማው አይደለም ብርሃን የሚሆነው። አሁን ይኸውልህ ጨለማ መጣ ጨለማ የሚባል ኤግዚስተንስ የለም እኮ እሱ ነው ማለት። ስለዚህ ብርሃን አይሆንማ። ጥላቻን እንደ ጨለማ ነው። ቆይ አይደል እኮ እሱ ሌላ ነገር ነው። አሁን ለምሳሌ ጥላቻ ማለት አሁን እኮ ጠልቼው እኮ አይደለም። ጠላት የሚባል ስም ከሰጠሁትና አንድ አካል ካለ ጠላት ብዬ እስከሰጠሁት ድረስ እዛ ጠላት የሚለው ስም ውስጥ አንተ ለምን ትሰጠዋለህ? እኔ እኮ አይደለም ኢየሱስ አለ ብለህ እኮ ለምን እሱም እኮ እየሰጡ የሚጠሏችሁን ውደዱ ማለት ልንገርህ፣ አንተ ማንም ላይ እኮ ፓወር የለም። የሚጥላ ይውደድ it is his own thing ነው የምልህ። ግን ያንተ ስራ የምንሰደው መስቀል ላይ ሆኖ የሚሰሩትን አያውቁምና ይቅር በላቸው ብሎ ለምንላቸው that's a big thing። አሁን ትልቅ አዌርነስ ነው ይሄ። ለምሳሌ እነሱ እየወጉት ነው እየደበደቡት ነው። እሱ ግን ሃይ አዌርነስ ላይ ስላለ በመንፈስ ሳያቸው ዝም ብሎ የሚሰሩትን አያውቁም። ልክ ባህር ዳር ላይ ህፃናቶች ያሸዋ ቤት ይሰራሉ። ከሰሩት በኋላ ዊዝን ሞመንት ውሃው ይመጣና የሰሩትን ቤቱን ያፈርሰዋል። አሁን ይሄ የአዌርነስ ጉዳይ ነው። ልክ አብዛኛው ሰው የሚጠላ ሰው ልክ እንደነዚህ ልጆች ነው። አሁን እነዚህ ልጆች ልጠላቸው ትችላለህ። ለምን ትጠላቸዋለህ? because they don't አያውቁም። ስለዚህ ጠላቶችህ የሚሰሩትን ስለማያውቁ ነው። ኢየሱስ እንደዚህ ነው ያያቸው። ልክ እኛ ህፃናቶቹን አሁን ባሸዋ ላይ ቤት መስራት ማለት ቻይልድሽ ነው። ምክንያቱም ባህሩ ያፈርሰዋል። ጥላቻም በነገራችን ላይ ጥላቻ ሩት የለውም። ጣልተህ አታውቅም? ኦፍ ኮርስ አውቃለሁ። ልጠላት ትችላለህ። ግን እኔ አሁን በዚህ ሰዓት አሁን ጠላት የለህም አንተ ከማንም ጋር ጠላት። የኔ ጠላት ራሴ ውስጥ ያለው ትራንስፎርም ያልሆነው ማንነት ውጫዊ ጠላት። ስለዚህ አሁን አንተ ውስጥ ያለውን ያንተን ጠላት ትወደዋለህ? በደንብ ነው የምወደው። I love him ኢምፕረስ ነው የማደርገው። ገብቶሃል ሐሳቤ? I don't want to fight with anything። ኦኬ ፋይት አድርግ ሳይሆን አንተ ውስጥ ያለውን ጠላት ትወደዋለህ። አንተ እወደዋለሁ በጣም። ናይስ። ምንድነው ማድረገው መሰለህ? አልከለክለውም፣ ፋይት አላደርገውም። the only thing ማድረገው ምንድነው every day awareness እጨምራለሁ። ምን መሰለህ awareness ባለበት ቦታ ላይ ስታንድ አያደርግም፣ ኢግኖራንስ ማለት ነው። ስለዚህ you don't have to fight anything. the only thing you do is aware እየሆንክ ማቹር እየሆንክ ስትመጣ ራሱ መቆም አይችልም። ወደ ቺቲንጉ ግን እንመለስ። ሊትራሊ በጣም እየሄድክብኝ ነው። ቺቲንግ is ዛሬ አላሳልፍህ ትራማ ነው። ቺቲንግ ትራማ ሲጀመር ውስለታም ሊባል አይገባም። some people has to እንዴት ቆይ ቺት ማድረግ መወስለት አይደለም፣ ማታለል ማጭበርበር አይደለም። ኦኬ ምንድነው ቺት ለሚያደርግ ሰው በመጀመሪያ ደረጃ ሊታዘንለት ነው የሚገባው። some sort of የህይወት ጉድለት ነው ሰዎችን ቺት እንዲያደርጉ እንትን። በነገራችን ላይ እኛ ሁሉ ጊዜ ዋን ሳይድ ስቶሪ ነው የምናየው። በነገራችን ላይ አንድ ሰው ሚስቱ ላይ ወይ ባሉ ላይ ሲወሰልት የመጀመሪያ የሚመጣው ምንድነው የወሰለተው ሰው ነው እንትን ምንለው ወሩት ኮዙና ነው። ያ ምን ለምንድን ነው የሚወሰልተው? እንዴት ነው ያደገው የሰውዬ? ምን አይነት አስተዳደግ ነው ያለው? ለምሳሌ ኢቭን እኮ ፌስቡክ ስክሮል እኮ ማድረግ እኮ ከሆነ ነገር ለመሸሽ የሚደረግ እንትን እኮ ነው አይደል? አይምሮአችን ውስጥ ለምሳሌ አንተ ውስጥ እኮ አንተ አትረባም የተባለው ሰውዬ አለ፣ የተኮረኮሙ ሰውዬ አለ፣ የተረገመው የተጠላው ሰውዬ አለ፣ ያልተወደደው ያልታቀፈው ያ ሁሉ ሰው። በነገራችን ላይ እኛ ክሪሚኖሎጂ ስንማር ክሪሚኖሎጂ አንድ አመት ተምሬያለሁ። ሳይኮሎጂ ማለት ነው። ሳይኮሎጂ ኤንድ ክሪሚኖሎጂ ምን የሚል ጥናት አለ መሰለህ? ሰውዬው እስር ቤት ሄዶ ጥናት አደረገ። አብዛኞቹ ክሪሚናሎች ምን አይነት እንደሆኑ ታውቃለህ? በልጅነታቸው በደንብ ያልታቀፉ ናቸው። ስለዚህ በቃ የፈርስት የእናት እንትን ያላገኙ ናቸው። ሞስት ኦፍ ክሪሚናልስ ማለት ነው። እዚህ ሀገር ነው እንደውም ስሙ ጠፋብኝና የሆነ እንደውም ደስ የሚል ክሪሚኖሎጂ እንደ ህግ አይፈርድም። እንትኑን ወንጀለኛው ለምሳሌ የሞራል ጥያቄ ጠይቃል። አንድ ሴት ልጆቿ በረሃብ ሊሞቱ ነው። ከዛ እንዴ በልጆቼማ ከረሃብ በሚሞቱ ብላ ሄዳ ሱፐርማርኬት ዳቦ ሰረቀች እና ልጆቿን አዳነች። ስለዚህ እሷ ወንጀለኛ ነች ይላል። ፍርድ ቤት ልትቀርብ ትችላለች። አሁን ሱፐርማርኬት ሊከሳት ይችላል።
ግን በሞራል ፍርድ ቤቱ በህግ ወንጀለኛ ያደርጋል። አዎ በህግ በሞራል ግን ካየኸው she's innocent she don't have anything እንደውም የካሌጅ ጅብራን ነው መጽሐፍ ባልፎ ነገር ያለው መሰለኛ ልጁ በጣም ጎረምሳ ነው በጣም ጉልበተኛ ነው እና ራበው ሲረባው አረ ምግብ ስጡኝ አለ በየሰፈሩ ከዛ ምግብ አንሰጥም ማለት ከዛ ሄደና ደግሞ ስራሽ ለምን አሰራም እንደ አንተ ምናምን ተባለ ኦኬ ምናምን ብሎ ስራ ሲፈልግ ስራው ሁሉ በዘመር ተይዟል የልጅ በራብ ሊሞት ሆነ ምንም የለውም ስለዚህ ማታ ላይ ጠብቆ ሃንግ ጀመረ ሰዎችን መዝረፍ ጀመረ ይሄ ሰውዬ ሌባ ነው ወይ ኖ ማህበረሰቡ ራሱ ነው ሌባ ያደረገው ማህበረሰቡ ራሱ ተጠያቂ ነው አንዳንድ ጊዜ የሆነ ሰዎችን ሲንግል አውት አድርገን እነሱን ብቻ ብሌም እናደርጋለን ለነሱ ውድቀት አብራቸው ያሉ ሰዎች ተጠያቂዎች ናቸው ባሏ ቺት የሚያደርግ ሴት ባሏ ላይ ከማላዘኗ በፊት መጀመሪያ ራሷን መጠየቅ ያለባት ጥያቄዎች አሉ ለምንድን ነው ይሄን ነገር ያደረገው ብላ ለምሳሌ እሱን ነፃ ያውጣዋል ማለት አይደለም እሱ ኢኖሰንት ነው ማለት አይደለም ግን ሁሉ ጊዜ ነገሮችን ራስን ከመጠየቅ ሲጀምሩ ጥሩ ነው ቺት አድርገህ ታውቃለህ አዎ ኖርማል እኔ ቆየው አትመቸኛል ኦኬ ቺት ተደርጎብህ ሲያውቃል አዎ ኦ ቺት ተደርጎብህ ያውቃል ቺት አድርገህም ታውቃለህ ይሄ በጣም እኮ ሁለቱንም ኤክስፒሪየንስ አድርገዋለሁ ጊልቱንም ኤክስፒሪየንስ አድርገዋለሁ የመከዳቱንም ህመም ኤክስፒሪየንስ አድርገዋለሁ ኦኬ እስቲ አንዱ መርጣ ጀምረልኝ ነው ኖርማሊ ምንድን ነበር ሀፕን ያደረገው ማለት ያ ቺት አድርጌ አውቃለሁ እኔ ስለዚህ ትሮማህ ነው ቺት እንድታደርግ ያደረገ ዲሳቲስፋክሽን ማለት ያልረካው እኔ ገባ በራሴ ያልረካውት እኔ በምንም ነገር ልረካ አልችልም በነገራችን ላይ ሰለሞን 1000 ሚስት አገባ ሲባል እንዳይገርም ሁላችንም ያትራም አለብን ዊኬንድ ዊክ ለምሳሌ ኖ ዋንስ አለማይ አይ ሰማ በሴቶች መከበብን ተቀምናቀው እኔና ታዩ ሰለሞን ነው አላሉ ስባት እሺ ትንሽ እንትኑ አስደንጋጩ ነገር ይመስለኛል ወንድ ልጅ ቺት ሲያደርግና ሴት ልጅ ቺት ስታደርግ እኩል ነው በጣም የተለያየ ነው ሴት ብትኖር እዚህ ጋር አብራ የምታወራን በጣም አሪፍ ነበር አሁን ሁለታችንም ወንድ ሆነን ችግር እንደሆነ እንጂ ያው ከሴት ነው የተወለድነው አለብን እኮ ሴት ፌሚኒን የሆነ ይኖረናል ግን ያው ሴትን ገና ረግጠን ነው እየኖርን ያለለው ያ ወንድ ልጅ ባለፈው ነገር ያለው ውስጡ ያው ኬሚካል ነው ሴክሹዋል ፊሊንጉ ሲመጣ ማትስባ ሴትዮ ክሊዮፓትራ መስላት ትታየዋለች ኬሚካል ነው ፍሎ እያደረገ ያለው ይሄ ሁሉ እይታው ምናምን ይጋረዳል ከዛ ልክ አብረው ከተኙ በኋላ እሷ ለማየት ጋዜጣ ያነሳላል ከጨረሰ በኋላ ማለት ያገኛል ያቺኛውን ሴትዮዋ ስለ እንትኑ ማውርታኝ ነበር ይሄ የቤት ሰራተኛዋን የሚያጫውተው ሰውዬ ያ እሱን አውራና ያ ማለት ብዙ ጊዜ ሰዎች የቤት ሰራተኛ ያጫውታሉ አባቶች ማለት ምን አባቶች ወደዋቸው ወይ አብሮ ለመኖር ምናምን ብለው አይደለም ያ ኬሚካል ነው ኬሚካሉ ጋዜጣ እንደሚያነበው ሰውዬ ከዛ በፊት በቃ he said everything በጣም ነው የምታምሪው በጣም ነው ምናምን ብሏል ግን ያንን ከጨረሰ በኋላ ምንድነው ጋዜጣውን ሳለ ለማየት ነው ጋዜጣ የሚያነበው በቴሌቪዥን ያያል ያ ምንድን ነበር ያልከን በቀደም ከቤት ሰራተኛ ጋር የሚወጡ አባወራዎች ብዙ አሉዋል እማወራው ግን ከዘበኛው ጋር አተኛም ማለት ሴት ልጅ ስታተስ ታያለች ሴት ልጅ ለስሜቷ ብላ ከወንድ ልጅ ጋር አተኛ ሴት ልጅ ለስሜቷ ወይ ለሆነ ነገር ብላ አይደለም ሴት ልጅ በብዙ ነገር ልታሳምናት ትፈልጋለች ካንተ ጋር ለመተኛት እንዳልኩ ነው ከዘበኛ ጋር ማይተኙት ስለዚህ ሴት ልጅ ቺት ለማድረግ ሩቅ ነው መንገዷ ማለት ነው ከወንድ ልጅ በነገራችን ላይ ሴት ልጅ ቺት ስታረግ ሴት ልጅ ባንድ ቺት አታረግም ወንድ ልጅ ሊያደርግ ይችላል ወንድ ልጅ ደግሞ ምን መሰለህ እንዳልኩ ኬሚካል ነው የሆነ ሰው ፊልድ ወጥቶ የሆነች ሴት ተመችተው አብራ ተኝቶ መጥቶ ሊኖር ይችላል ሴት ልጅ ግን አብራ ባንድ ያትተኛም ፕሮሰስ አለው በፕሮሰስ ግን አንዴ ቺት ካደረገች በኋላ ደግሞ ይሳድቱ ለመመለስ ለምን አይምሮዋን ሊያሳምናት ይገባል ስታተስ ስለ ሀብት ንብረት ብቻ አይደለም ቀልድም ሊሆን ይችላል ሳቅም ሊሆን ይችላል የሆነ ነገሯን ብቻ ማማረክ አለበት ማማለል አለበት ባይ ፕሮሰስ ነው
አብሮ ለዛ ነገር እንትን የሚሉትና ኦል ኦፍ ዘ ሰደን ዘለው አይገቡም ማለት ያንተን ንገረን እስቲ ይቅርታ አደረክላት ቺት አድርጋብህ እኔ ያ ይቅርታ አደረኩላት በእውነት ግን አብረን አልቀጠልንም ቆይ አንተ ቺት አደረክባት ከዛ ቀጠላችሁ እሷ ቺት ስታደርግብህ አብራችሁ አልቀጠላችሁ ያ ለምን ኢጎ ነው ኢጎ የኔ ኢጎ ኦኬ ኢጎዬም ቢያሊ ይሄ ምንድነው የአርበኝነት እሷ ግን አብራ ቀጥላ ነበር ቺት ከዘደው ምንድነው ይሄ ሶሳይቲ ውስጥ የመጣንበት መንገድ ነው በርግጥ የቆየ ታሪክ ነው ቱሚዮነስ አይ ያው ያኔ በቃ በነበረኝ አስተሳሰብ ሽንፈት ነበር የሚመስለው ይሄንን አክሰፕት አድርጎ መኖር ሽንፈት ነው የሚመስለው እና የሆነ ምንድነው ይሄ ጻፎች አነብ ነበር ስለ ወንድ ልጅ ዶሚናንት መሆን አለበት ማስኩሊን መሆን አለበት ምናምን የሚሉ ፍልስፍናዎች ነበሩኝና ራሴን በጣም never accept ነው አሁን ላይ ቢሆን አይ ዶንት ኖ አሁን ላይ ብዙም እንትን ላይ አሁን ላይ ይቅርታ ታደርግላታለህ ይቅርታ ሲጀመር ቺት ለምን እንዳደረገች ላድናት ነው የምሞክረው በምን ምክንያት አሁን ሴት ልጅ ቺት ልታደርግ ትችላለች ወንድ ልጅ ላይ አንደኛው ነገር ሴክሹዋል ነገር ነው ሲሪየስ መወሰድ ያለበት ነገር ማለት እኔ የትዳር ላይ ምናምን ብዙ ምንም ማቆ ታሪክ ግን ሞር እነሱ ቢናገሩ አንደኛው ሴክሹዋል ላይ ይመስለኛል ሴክሹዋሊ ሳቲስፋይድ ማድረግ አለበት ሴት ልጅ ሁለተኛ ደግሞ ሴቶች አፕሪሺዬሽን ይፈልጋሉ አንዳንዴ አንድ ታሪክ ልንገርህ ለትዳር ምናምን ያስተምሩታል እንዴት ሴት ልጅ ምናምንና አለቀሰ ምን ሆነ ነው ምናምን አይ እኔ በጣም ሚስቴን የበደልኳት ምናምን ብሎ ተከዘ ለምን ሲባል 10 አመት ሆነን ወድሻለሁ ካልኳት አብሬያት እራት ወጥቼ አላቅም ማለት ዲናር የሆነ ስጦታ ገዝቼላት አላቅም ማለት እና በቃ እሷን ይቻለ ፊቷ ማሪያት በማዲያት ሆኗል ልጆቹን ምግብ እንትን ትላለች ለኔ ምግብ ትሰራለች ልክ እንደ ቤት ሰራተኛ ነው ትሬት ማድረጋት አለ ሌትስ ኢማጂን አሁን እቺ ሴት ቺት ስታረግ ብናይ እኔ እናንተ እቺ ወስላታ እንላለን ይሄንን ታሪክ ግን እኔ እናንተ አናውቅ ያባርለ እና አንድ እቺ ሴት የሆነን ሶዬ አገባው ብላ ገብታ ኢንዳይሬክትሊ ግን በባርነት እየኖረች ነው ስለዚህ የሆነ ቀን ወለፍዘን ተነሳ ከዛ ባርነት ወጣ ሌላው እንደ እቅፍ ላይ ብታገኛት አሁን ባለኝ አንደርስታንዲንግ አትፈርድ ወይስ ነው ማለት ምክንያቱም ሺ ኒድ ቱ ሬብ ማመጽ አለባት ቺት ማረጓ አይደለም ወይም ቺቲንግም አይደለም ቢያንስ ትዳሩ ከፈረሰ ቆይቷል አፕሪሺዬሽን የሌለው ምንም አይነት ህይወት የሌለበት ይኸውልህ ፍቅር ሲሞት ሁሉ ነገር ነው የሚሞተው ልክ ፍቅር የሞተ ቀን በሪሌሽንሺፕ ከዛ በኋላ ግንኙነት ከቀጠለ የባሪያና የሎሌ ግንኙነት ነው የሚሆነው the moment love dies ማለት ነው ስለዚህ አንድ ሰው ፍቅር ከሞተበት ቦታ ወጥቶ ሌላ ህይወት ቢጀምር ኦኬ አሁን ባለኝ አንደርስታንዲንግ I'm not going to blame that person አሁን ባለ አንደርስታንዲንግ ይቅርታ ጠይቃለሁ አልከኝ ማን ነው ይቅርታ ላለው አልከኝ ላድናት ነው እንጂ የምሞክረው it doesn't matter አብራኝ ቆየች አልቆየች it doesn't matter በነገራችን ላይ ከምን ታድናታል አሁን ያንተ ሆና ማዳን ከቻልኩ ነው ማለት ዋንስ ሀፕን ካደረገ በኋላ እንዴት አድርገህ ታስተካክለዋል ኦኬ አውል ምክንያቱም እኔ ያልተረዳሁት ነገር ሊኖር ይችላል እሷ ያንን ነገር ስለዚህ በፕሮሰስ ሴት ልጅ እዛ ጋር ከደረሰች በኋላ መመለስ ትችላለች ወይ ፎርስ እንዴት ነው የማትመለሰው ስለዚህ ቺት ያደረገ ሰው ክሪሚናል አይደለም ባለጌም መባል የለበትም መዳን ነው ያለበት መለወጥ ነው ያለበት ባይዛው ሰዎችን ተበዳለች ሰዎችን እኔ አሁን ባለፈው ነገር ያለው ቻይና ውስጥ በሽታን ጠላት ማለት አቁመዋል ብያለሁ በሽታ is a friend እንደ ፍሬንድ ነው ትሪት የሚደረገው ምናልባት አሁን ይሄንን በቃላት አንደርስታንዲንግ መግለጽ ሊከብደኝ ይችላል don't have enemy in the world don't create enemy just treat them as a friend ባባ እንደውም አንድ ታሪክ ልንገርክ አሁንም ወደዛ ሶዬ ልመለስ ነው ብቻ ያ የህንዱ ሶዬ ያሲማሙ ሶዬ ይላል አንድ ጊዜ ዩኒቨርሲቲ ያለ ሚገርም በቃ የታወቀ ሌባ እሱ ዶርም ውስጥ ተመደበ ሁለቱ ኦኬ አይ ኖ ዘ ስቶሪ እሺ ንገሪኝ እና ምንድነው ያደረገው ገንዘቡን ባደራ ለዛ ሰው መስጠት ጀመረ ዶንት ክሬት ኢነሚ ያ ሶዬ በጣም ተጨነቀ ምክንያቱም he can't steal from him
እንደውም እኛ ሀገር እኮ ምን ይባላል መሰለህ ሌባ ላመሉ ዳቦ ይልሳል ታሪኩን ታውቀዋለህ አላውቅም እንዴ መሰለህ ሲባል ነው ማርቀው ሌባ ሰውየው ለሌባው ዳቦን ባደራ ሰጡት ኦኬ እንዳይበላው አደራ ነው ከምንም ማድረግ ይችላል ላሳታ ይባላል ይሄ አሪፍ ነው ገባ አይደለ ጠላት ካረከው ግን አንድን ነገር ፋይት ነው የሚያደርግ ሶ አሁን የቺቲንግ ጉዳዩ ላይ ስንመጣ ያ ወደዛ ይሄዳል አይሄድም አላውቅም አሁን የትንሽ የእንትኑን ጉዳይ እኮ ይመስለኛል አሁን ለምሳሌ አላላሟላህልኝ አንተ አልበቃህኝም እዚህ ድረስ ሊሆን ይችላል ትርጉም ስለዚህ አንድ ነገርን አንተ ለምሳሌ በቂ አይደለህም እዚህ ጋር እያልኩ ኖ የኔ ጉዳይ አይደለም እኮ የሰውየው የርካታ እኮ ሊረካ አልቻለም ነው አይደል ሌላ ፍለጋ ሄደ ሰለሞን 1000 ድረስ ሄዳልከኝ ገብቷል ስለዚህ 1000 ሴት ከሆነ የምትሞላለት የሱን ጉዳይ ወደ አንድ ሴት ሰብስበው ያን ሰውዬ በቃ ኑር ምናምን ብለህ ልታኖር አትችልም ስለ ምንድነው መሆን ያለበት ይሄ ሰውዬ ወይ ትዳር ከሚባል ዓለም ውስጥ መውጣት ባይዘው ትዳር ግዴታ አይደለም አንድ አሁን በጣም ሰዎች እየተረዱት ያልሆነው ነገር ትዳር በጣም ያለ ትዳር ማይኖር አድርገው የሚያስቡት ነገር እሱ ከወለድክ በኋላ ልጅህ ላይ ጣጣ ነው ፋሚሊ ላይ ሌላ ኬስ ትፈጥራለህ ምናምን ብዙ ነገር ነው የምትፈጥረውና ሁሉም ሰው ግድ ማግባት የለበትም እንትን አይደለም ሁሉም ሰው አግብቶ ምናምን መውለድ አለበት የሚል ጳውሎስም ብሏል እኮ ብትችሉ እንደውም እንደኔ ሆኖ አይደል ያለው አዎ እንደ ጳውሎስ እንኳን ከባድ ነው ግን ብሏል ነው at least by the way ጳውሎስ do you think ደስተኛ ያልሆነ ሰው ይመስላል በህይወቱ ያው ከዚህኛው ሲስተም ስለወጣ እዚህ ፕሮግራም ውስጥ የለም ስለዚህ ሰው ያስፈልገው ሚስት ያስፈልገው በዛ ነገር በእንደዚህ አይነት ነገር የሚረካ ማይንድ ሴት ላይ አይደለም ያለው አዎ ይኸውልህ ትራንሴንድ አድርጓል ጳውሎስ እንደ ተፈጠርንበት አሁን እኔ ለምሳሌ ጳውሎስና አላማው እዚህ ምድር ላይ የተመጣበት አላማ እሱ ነው ኢየሱስ ለምሳሌ ለምን አላገባም ብሎ የሚጠይቅ ሰው የለም አለ ምናልባት ሌላ ሃይማኖት ውስጥ ጠይቀው እኛ ቃሉ በርግጥ ኢየሱስ አይረዳኝም አግብቶ ስለማያውቅ ብላኛለች አንድ ልጅ ገብቷል ትዳር ውስጥ ያለን ጉዳይ ኢየሱስ አይረዳኝም ማለት ሌላ ነብይ ጠቀሰችልኝና እሱ ግን አግብቶ ወልዶም ስለሚያውቅ አንደርስታንድ ያደርገኛል የትዳርን ጉዳይ አለችኝና ጥሩ ሐሳብ ነው እሷ ጋር ያለ ከኢየሱስ ደግሞ አምላክ ነው የማይጠየቅ ግን አሁን እዚህ ውስጥ አይጠየቅም ነው ለምሳሌ ለኛው ለክርስቲያን ይሄን መጠየቅ በጣም ከባድ ነገር ነው ሌላ እምነት ላይ ግን ያሉት እንደ አምላክም ስለማይቀበሉት ያንን ይጠይቃሉ አሪፍ ነው እኔም ደስ ይለኛል ሰው በይቅርታ ቢታከም በጣም አሪፍ ነገር ነው it doesn't mean ግን አብረት ቀጥላለት እሱን ነገር ትቶና አንተ እኮ ነው ያልከው ያን ኖ ቀጥላሉ ስላልከ ኖ እኔ ልቀጥልም ላልቀጥልም እንደየ ኮንዲሽኑ ነው በነገራችን ላይ አልቀጥልክም ያኔ ያነበረው ሰውዬማ አሁን የለም ግን ለለ ይፈለኩት ምንድነው እኔ የሆነ ሰርተን ህግ የለኝም ሩል የለኝም ግን ሩል አለመሮር ራሱ ሩል የለኝም ስለ ኢነሴንስ ምንድነው ሰርቴን ፕሪንሲፕሎችን እንትን ብያቸዋለሁ ለምሳሌ አንድ ነገር ይቅርታ ማድረግ አለበት ወይ ሰው ብትለኝ እንደ ኮንዲሽኑ ነው አብሮ መቀጠል አለበት ወይ ብትለኝ እንደ ኮንዲሽኑ ነው ገባ የሆነ የለበትም ካልክ ምንድነው የለበትም የሚል ህግ ነው ከዛ በኋላ የለበትም በቃ ያሰው በጣም አባንዳንድ ነው ማድረግ ያለበት እኔ ግን ያ ኮንዲሽን አብሮ የሚያስቀጥል ከሆነ ኦፍ ኮርስ አብሮ ይቀጥል ኮንዲሽኑ ግን አብሮ ማያስቀጥል ከሆነ ግን ቢትዊን ዘ ላይን ምንድነው የኔ ኤም ያ ሰው ግን መዳን አለበት በጣም ናይስ ለምሳሌ አንድ ነገር ልንገርክ ሰለሞን 1000 ሴት አገባ አይደል ምን ብሎ ጻፈ መጨረሻ ላይ ከ1000 ሴት ከዛ ሁሉ ሴት ጋር ተኝቶ ከሰማይ በታች ምንም አዲስ ነገር የለም ለምን እኛ አሁን ለምን እናምነዋለን ሰለሞን ግን 1000 ጋር ሳንደርስ ለምን እናምነው ለምን እያልኩ አይደለም ለምን ግን ልንገር አሁን እኔ 1000 ላይ አልደረስኩም ስንት ደርሳል አንድ ጓደኛ ነበረኝ ባይዘው የሚቆጥርና አንድ ቀን 1000 ምናምን አሳይ ቁጥር ደርሶ የምር ነው ማለት የሁላችንም አልተገለጠም እንጂ ሆኖ አይደለም እንደዛ ያልኩ አይደለም ከደሙ ንጹህ ነው ይላል ሲሪየስሊ አይ ዶንት ለሌላ የፈለኩት ምንድነው 1000 መድረስ አይጠበቅብህም አንደርስታንድ ለማድረግ ታይዋለህ እኮ በዚህ ነገር ነው ደስተኛ ሆኖ ብለህ አርገው ነገሮችን ቀያይረህ በዚህም በዛም ምናምን ብለህ መጨረሻ ላይ ግን ያው ሰው ነህ ከንቱ ማለት ከሰማይ በታች አዲስ ነገር የለም አለ ሰለሞን ግን ሴት ብቻ አይደለም የነበረው ጥበብ ነበረው ኦኬ ሀብት ነበረው እነሱን የሚገዛበት ጥበብ ነው ኦፍ ኮርስ በጣም ዊዝደም ነበረው ሰለሞን እኮ በጣም እኮ የሚገርም ሰው እኮ እግዚአብሔር እኮ ምን ልስተ ሲለው እኮ ማስተዋልና ጥበብ መስጠኝ እንደ ምድር አሸዋ ነው ማበዛልህ በጣም ደስ አለው እግዚአብሔር ይላል አይደል መጽሐፍ ቅዱስ ላይ
እኔ በነገራችን ላይ ሰለሞን ጥበብ ከማግኘቱ በፊትም ጥበበኛ ነበረ ብዬ ነው ማስበው። ይሄን ለማሰብ እኮ you need to be ጥበበኛ። ጥበብን ለመጠየቅ ራሱ ጥበበኛ ነው። በጣም ሰው እኮ የሚፈልገውን አያውቅም በዚህ ዘመን። ትልቁ ችግር ምንድነው የምትፈልገው ስትለው አይነግርም፣ ይንተባተባል። እሺ የሚፈልገውን የሚያውቅ ሰው ግን ይዝ ጥበበኛ ሰው ነው። ዲያስፖራነትና ሪሌሽንሺፕ ውስጥ የፍቅር ህይወት ንገረኝ እስቲ እንዴት አሳለፈ? ዲያስፖራ ላይ አንድ ለየት ያለ ነገር አለ። ምን አለ? ኢትዮጵያ ላይ ሴቶች ብዙ ጊዜ በወንድ ዲፔንደንት ናቸው እና ወንድ ብዙ ራይት አለው። ምክንያቱም ፕሮቫይደር ነው። አዲስ አበባ ላይ ምናምን ፕሮቫይደር ነህ። እዚህ ግን ፕሮቫይደር አይደለም። ራሷ ሰርታ ራሷን ሰልፍ ሰፊሽንት ናቸው። ስለዚህ ምንድነው ሪሌሽንሺፑ the only thing እሷን በፍቅር ነው ማሳመን ያለብህ። ኦኬ በሌላ ነገር ከሆነ እሷም አላት አንተ ያለ ኦኬ አይደል? ባይኖራት መኪና ትገዛለች፣ ቤት አላት ምናምን whatever። ስለዚህ the only thing ኤክስትራ ለዛ ነው ብዙ ሲንግል ወንድ ያለው በነገራችን ላይ። ኦኬ ቆይ ሲሪየስሊ ሲንግል ወንዶች ያሉት እዚህ ሀገር ከቆሳቸው ሊያሳዩት ከሚችሉት ነገር በላይ የላቸውም ሊማርኩ የሚችሉበት። በዛ ትሬንድ ነው ያደግነው። እኛም እኮ ያየን ያደግነው ሀገር ቤት ምንድነው ሀብታም ወንድ ቆንጆ ሴት ያገባል ነው አይደል? ጨላ ካለ ትመጣለች ነው አይደል? ያ ትሬንድ ነው እኛን ያሳደገን እንጂ ባይዘው ፊልም ላይ ነው አንዳንዴ እንደዚህ ደሃና ሀብታም ይፋቀሩት። ባይዘው ደሃውን እኮ እንትን ለማለት እኮ ነው ወደ ገንዘብ አይደለም ያባበሉት ነው። በቃ ይዞ አንድ የሆነች ሀብታም ልጅ አግብተህ ይሄም ሮንግ ሆፕ ማለት ነው። ሪያሊቲ ላይ የሌለ ማለት ነው። ፊልም ሰሪዎች እየተቀጠቀጠን ነው። እሺ ኖ ሲሪየስሊ አንዳንዴ ፋክት አይደለም ግን ይኸውልህ አይደለም ይሄ ነገር እኮ አሁን ለምሳሌ ከፍቅር እስከ መቃብር የጀመረ ፍቅር እስከ መቃብር ሮሜና ጁሊየት ሌላ ጋር ብትሄድ የሀብታምና የደሃ ልጅ እንትን ነው እየቀጠለ ይመጣል። ሁሉ ጊዜ እንትን አይደለ ኢነርጂው የተለያየ ቦታ ጋር ስለሆነ እንትን ይላል። ባሪያና ንጉስና አሽከር ነው ይፋቀራሉ። እሱ ለተም ግን እንደዛ ነው ደግሞ ባላንሱም እሱ መሰለኝ። እሱም ሊሆን ይችላል ግን ያ ነው ያለው ትሬንድ ማለት ነው። እና አሁን እዚህ ሀገር በገንዘብ ሴት ልጅ ማለት አትችልም ወይ ደግሞ በጣም ዩኒቲ ኦፍ እንዴት ነው የተጋነነ ገንዘብ ሊኖር ይገባል። የተጋነነ ፊዚካል አፒራንስ ሊኖር ይገባል። በጣም አትራክት ማድረግ የሚችል አለዛ ነው ሲንግል ይሆንኩ አሁን እኔ ሜቢ ሲንግል ባይዘው እኔ ከሰው ጋር ሞኝ ሲንግል ነኝ፣ ከሴት ጋር ሞኝ ሲንግል ነኝ ኢን ሴንስ ይሄ እኮ ሌላ ነገር ነው። እስቲ ማለት ከሰው ጋርም ሆነ ሲንግል ነው ሪሌሽንሺፕ ውስጥም ሆነ ሲንግል ነው I'm always single ሲንግልነስ ግን ማይለስ ምን ይለዋል መሰለክ let's say በብቸኝነት ውስጥ ሆኖ ደስታውን ዓለሙን መፍጠር ያልቻለ ወንድ የሆነ ሰው ጋር ሄዶ ፊት ማድረግ አይችልም። ገባ? መጀመሪያ በብቸኝነት ውስጥ ፉሊ ደስተኝነትን ማጣጣም አለበት። እንዳልከው ትዳር ኢምፖርታንት አይደለም፣ ሪሌሽንሺፕም ኢምፖርታንት ላይሆን ይችላል። it's not that the most important thing in the world is awareness ንቃት ነው። ገባህ አይደለ? እዚህ ሀገር ብዙ ከሰማሁት ብዙ ትዳሮች ይፈርሳሉ። ለምንድን ነው የሚመስለው? ያው ስለነካህልኝ በዛው ከተዝብት ታዛቢ ትመስለኛለህ። ብዙ ጊዜ እኔ የሚመስለኝ ሰዎች በስደት ይቆዩና የሆነ ታይም ላይ መውለድ እንዳለባቸው ይሰማቸዋል። ቤት ሰርቻለሁ ምናምን እንደ አንድ ኮሚዲቲ ነው የሚያዩት። ከዛ ሲገቡበትም አብረው ለመቀጠል ለመውለድ ነው። ስለዚህ ትዳሩ ግራውንድ የለውም። ገባ? ሪል የሆነ ግራውንድ የለውም። መግባባት አልነበረውም። በቃ የሆኑ ሁለት ሰዎች መውለድ ስለፈለጉ የፈጠሩት ነገር ነው። ስለዚህ መፍረሱ አይቀርም። ባይዘው አንድ ነገር የሚፈርሰው አፈራረሱ ካገነባቡ ጋር በጣም ግንኙነት አለው። ገባ? የተገነባበት የቆመበት መሰረት ለመፍረሱና ላለመፍረሱ ኢየሱስ ክርስቶስ ምንድነው የሚለው? አንዱ ምንድነው በአለት ላይ ገነባ፣ አንዱ ባሸዋ ላይ፣ አንዱ እንትን ማዕበሉ መጣ፣
ሁሉን ጠራርጎ ሄደ። ባለት ላይ ያለው ግን ስቲል ስታንድ ቆመ ነው የሚለው አይደል? ስለዚህ ለዛ ነው። ስለዚህ መሰረቱ የምትጋባበት ምክንያት ለትዳር መፍረስና መቀጠል ምክንያት እንትና የራሱ የሆነ አስተዋጽኦ አለው። እንደውም በደንብ አስተዋጽኦ አለው። ለምንድን ነው ያላገባው እስካሁን? የሆነ ጊዜ ማግባት ፈልግ ነበር። የሆነ ጊዜ ደግሞ ማለት አላገባም አለለም። ከዚህ ምንም አይመስልም። ባገባም ባላገባም ይዳዘማታል። ግን አይ ዶንት ኖ ነጋግቼ ልታየት አንተ ትቀይራለህ። ያ በነገራችን ላይ እኔ በጣም ነው የምቀያየው። ተራማጅ ሐሳቢ ነህ። ያ በጣም ለለውጥ እኔ ይኸውልህ አንዳንድ ነገሮች ካንተ ጋር ማውርተናል። የሆነ ነገር ስትነግረኝ ልክ ከሆነ አደርገዋለሁ። ምንም አይነት ባሪየር የለኝም። አንድ ነገር እውነት ከሆነና ትርጉም ከሰጠኝ በህይወቴ አደርገዋለሁ። አሁን ማግባት ትርጉም እንዳለው ከገባኝ ነገ መጀንጀን ጀምራለሁ። ሴቶች ስልኩን ከስራ አስቀምጥላችሁ። እኔ ምን አደርግላችሁ? ያ ሰማ እንግሊዝ ምን ሰጠች? እንግሊዝ በጣም ብዙ ነገር ሰጣኛለች። ብዙ ኦፖርቹኒቲ ሰጣኛለች። የመማር፣ የመስራት፣ የማሰብ ነፃነት ሰጣኛለች። በጣም ጥሩ አገር ነው ከመነግር በላይ እስከነ ያለው ስትራግል ማለት ነው። ስፔሻሊ ደግሞ ኢንዲፔንደንትሊ ለማሰብ ብዙ መጽሐፎችን ታገኛለህ። ሙዚቃ ወዳለሁ። ሙዚቃ በጣም ብዙ እንትኖች አሉኝና ኦልሞስት እኔ ሩብ ህይወቴን እዚህ ነው የኖርኩት። በጣም ነው የምወደው። በጣም አሪፍ። ከዚህ ሀገር ለኢትዮጵያ በቃ ይሄ ነገር ቢሄድላት ብለህ በጣም ትመኝላት? አይ ነው ኢትዮጵያ በጣም እንደምትወዳት አውቃለሁ። ቅርብ ጊዜ እንደሰመታል። በጣም የሚያሳዝንህ ኢትዮጵያ የስራ ባህላችን ቢሄድ እዛ ቢኖረን የስራ ባህላችን ትራንስፎርም ቢሆን በጣም ከዚህ ሀገር ኢትዮጵያ ውስጥ መማር ያለባቸው ነገር ልንገርህ። የ80 ዓመት ሽማግሌ እንዲህ ያለ እየሄደ ጋሼ ልርዳውት ምናምን ብትለው ኖ ራሴን ችዬ ነው የሚሄደው። በጣም ሰልፍ ሰፊሽንት ናቸው ማለት። አሁን እኛ ሀገር ምንድነው የተረጅነት ሜንታሊቲ ያለ። እኔ አሁን በአንተ እድሜ ኩያ ሆኖ ገንዘብ ላክልኝ ይላል እና አምናት ጀጅ ያርኩት አይደለም፣ ግን የተረጅነት ስፒሪት አለ። ገባ? እዚህ ሀገር ግን እንዳልኩ ነው የ80 ዓመቱ ሽማግሌ መንገድ ላይ እየሄደ ልደግፍህ ብትለው ኖ ነው የሚልህ። ራሴን ችዬ እሄዳለሁ ነው የሚልህ። ሁሌ ራሳቸውን ችለው ጃፓን ውስጥ አሉ ሲናገሩ ከተወሰነ ትንሽ ከፍ ካሉ ልጆች ራሳቸውን ትምህርት ቤት የሚሄዱት ህፃናት ልጆች መብራት አለ ቆመው ማለት ነው አይተው ሲያልፉት ያለ ትልልቅ እንትን አለ። ከልጅነታቸው ጀምሮ በራሳቸው መቆምን ነው የሚያስተምራቸው። እኛ ሀገር ምን መሰለህ አስተዳደጋችን ጥሩ አይደለም። በራሳችን እንዳንቆም ሆነን ነው ያደግነው። በጣም ልጆች ራሳቸው ነው ከልጅነታቸው ጀምሮ ኮንፊደንስ ቢውል እያደረጉ ነው የሚያደርጉት። እኛ ሀገር ግን ወይ ከተሰደድክ ወይ ከሀብታም ቤተሰብ ከተወለድክ ወይ የሆነ ዘመድ ካለ ወይ ደግሞ የሆነ ባለስልጣን የምታቆሰው ካለ ብቻ ሀብታም ቢሆን ነው። በጣም የደነገጥኩት እንደዛ ነው የሚመስለው ሰው እንጂ በራሱ አቅም ነገሮችን ክሬት አድርጎ እንደሚፈጠር። አሁን እኛ ሀገር በጣም የሚያስፈልገው ነገር ይሄን የተረጂነት ሜንታሊቲ ስፔሻሊ ወጣቱ ላይ መቀረፍ መቻል አለበት። ወተህ ስትራግል ማድረግ ሐሰብ። እኔ ልንገርህ ምን እንደምላቸው ታውቃለህ? እኔ ምንም ባይኖረኛው ኢትዮጵያ ብሄድ እናቴ ቤት አልቀመጥም፣ ከጓደኞቼ ጋር ሳወራ እንደዚህ አትበል። እኔ መርካቶ ሄጄ በቃ እጋደላለሁ እናጠቃለሁ እንጂ ማለት እናጠቃለሁ ስለ በቃ አይ ዊል ዱ ኤቭሪቲንግ ቱ ሰርቫይቭ ነው ማለት። እዚህ ከመጣማ ነቅታል በቃ እንጂ አሁን ሄጄ ሰፈር ውስጥ ምናምን ሰፈር ውስጥ ሄጄ ምናምን አልቀመጥም። ግን አንዳንድ ፍሬንዶች አብረው የነበሩ ሰዎች ምናምን ስቲል ነው በዛ ሜንታሊቲ እና ይሄ ነገር ቢቀየር ሀገሪቷ የምትቀየር ይመስለኛል። ያ ወዶ ነው ብዬ አላምንም። ብዙ ነገሮች አሉ ባይዘው እንትን የሚያደርጉ ያ በነገራችን ላይ ምንም አይነት ኤክስኪውዝ ለሚሳይ አንድ ሴት ነበረች አይኔ የሌላት ጆሮ የሌላት ማነው ስሟ? ኮሪ እሷ ኤክስኪውዝ የላትም፣ በቂ ኤክስኪውዝ የላትም ላለመለወጥ። ሜሪ ኮሪ ነው ላለመለወጥ ዓለሙን ለመለመን አላት። ሺ ሃዝ ኤክስኪውዝ። ይሄ ሁለት እግር የሌለው ኒክ ምናምን የሚባለው
እሷን እጅም እግርም የለውም ምክንያት የለውም ላለመለወጥ ቢለምን ትፈርድበታለህ ግን አልመረጠውም ያንን ህይወት he choose the way of ያሸናፊነትን መንገድ ነው ስለዚህ እኔ አሁን ኦፌንድ ሊያረጋቸው ይችላል አንዳንድ ሰዎች ግን አሁን አንተ ከሀገር ስለወጣህ ነው ይሄንን የምታስበው ሀገር ቤትም ብትሆን ይሄንን ታስብ ነበር ላላስብ ይችላል አየህ አሁን አንተ ከወጣህ በኋላ ነው ይሄንን እያሰብክ ያለው ስለዚህ አንዳንድ ጊዜ አሁን መፍረድ ይከብዳል እየፈረድኩ ሳይሆን አይ ፈርዳለም እያልኩ አይደለም ችግሩን ሲንግላውት እያረኩ ነው ይሄ ነው ችግሩ አሁን ለምሳሌ ወጣት ሆና ከውጭ ገንዘብ እንዲላከል የሆነ ተስፋህን የሆነ ነገር ላይ መታረክ ከሆነ የሆነ ያስተሳሰብ ችግር አለ ማለት ነው እና አሁን የምልህ እኔም I'm one of them ግን ለምፈልገው ነገር ምንድነው ያንን ግን የሆኑት ወደው አይደሉም እንዳሉ ከልጅነታችን ጀምሮ እጃችንን ተይዘን ያደግነው ከእንዳትወጣ በጨለማ እንዳትወጣ እንደዚህ እንዳታረግ በቃ ምንም ማሪ መሞከር እንትናችን ጨለማን እንድንፈራ ተደርገን ነው ያደግነው ምናምን አይነት ስታፍ ማለት ነው ስለዚህ ያ ነገር ይጎትተናል በጣም አሪፍ ዮባዬ ብዙ ነገር ነው ያወራነው ሙዚቃ ትጫወትልንና በርዶኛል ግን ልሞክር እስቲ አመለኛው ቤቴ ፍቅር ነው ማገሩ አመለኛው ቤቴ ፍቅር ነው ማገሩ ሰተት ብለሽ ግቢ ደነቅ መንደሩ ሰተት ብለሽ ግቢ ደነቅ መንደሩ አሁዬ ኑሮ ከፍቅር ጋር መሆኑን አውቃለሁ አሁዬ እንዴት እኖራለሁ አሁዬ ሰው በቃኝ በማለት ያስመረረኝ ሀሳብ ወዲያ ወዲህ ብሎ አስቸገረኝ ገራዶ አፋፉ ላይ ገራዶ ያለሽው አንድ ሰው አሁዬ የዝንጀሮ መንገድ ቢከተሉት ገደል አሁዬ እሷ ትጨምርበት በበደል ላይ በደል አሁዬ ዝንጀሮ እንኳን ባቅሙ ከፋፍ ይዶልታል አሁዬ ውጪልኝ ከቤቴ ሰው ይገባበታል አዛና ለመስኪን ልትነጋ ምድር ልሂድ ሸመንደፍር ልሳፈር ባቡር እንግድነት መታ ከሸገር ሀረር ልቤን ይዛው ሄደች ወደ ሩቅ አገር ሸመንደፍር
አድርሰኝ ባቡሩ ፈጥነ ባዲዱ ሸገር አልችልምና መቸገር አልችልምና መቸገር ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንዴን ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበን ቤቴ ውብ አድርጎ ቢሰራሽ ሰማይ ፈጣሪ አይደል ሰው እንድትገያለን ሳትፈሪ ወዱሽ አታውቂ ወይስ አትይምቢ ኧረ አንቺስ ለጉድ ነው ያንተ ያለ ያንቺስ ለጉድ ነው ሸገር አዲስ አበባን አንቺ ያለሽበት ራጉኤል አይደሉ ያኗር ጎረቤት ቅዳሴና ዛኑን አጥር ቢለያቸው ከሰማይ ፈጣሪ በአንድነት ሰማቸው ሸመንደፈር ሸመንደፈር አድርሰኝ ባቡሩ ፈጥነ ባዲዱ ሸገር አልችልምና መቸገር አልችልምና መቸገር አንቺን በማሻላ እኔም በቁልቢ ነይ ከቤቴ ግቢ ካልወጣው ካስርቱ ከስተቱ ስታ አንቺን በመውደዴና አይቆጣም ጌታ ሸመንደፈር ሸመንደፈር የሚገርመው እንትንን ሸመንደፈርን እንደዚህ አስቤው አላውቅም። የተገናኘ ታሪክ የለም ከሚውዚኮቹ ጋር ወል ስለዚህ ነገር ልናገር እስቲ ሸመንደፈርን የመረጥኩት ሰዎች የሙዚቃው ሐሳብ በጣም ደስ ይለኛል። ሰዎች የሃይማኖት የዘር የቆዳ ድንበር ሳይገድባቸው ፍቅር መፋቀር ለቻሉ ጀግኖች ነው እና እነዚህ ሰዎች በጣም ጀግኖች ናቸው። ምክንያቱም ፍቅር ኢኖሰንት የሆነ ኤነርጂ ነው። ዘር የለውም፣ ቀለም የለውም፣ ከለር የለውም። እጅግ በጣም ኃያል ኤነርጂ ነው። ስለዚህ ይሄንን ዘፈን በራሴ መንገድ የዘፈንኩት እነዛ ጀግኖች መወደስ አለባቸው። ደርሶባል ነው ባይዘመን እኔ የትኛውም ሃይማኖት ያልጠበስኩ ከታይቶን አይዶንት ያልገቡበትም ሃይማኖት ኦኬ እሱ ነገር ነው ነበር ኔክስት ባይዘው የሃይማኖት እንትን ነው ተራማጅ ሐሳቢ ነው ተባላና ብዙ ሃይማኖቶች ውስጥ ገብታል። ስለ ሃይማኖት ደግሞ አንድ ቀን በሰፊ እናወራለን ብዬ አስባለሁ። ቴንክ ዩ ሶ ማች። በመጨረሻ የምትለው ነገር ከሌለ በጣም ነው የማመሰግነው። ምንም ምለው ነገር እንደተለመደው በርዶኛል ጋይስ። እሺ ያ በጣም በርዶናል እና ደግሞ ሰብስክራይብ አድርጉን። ያ ሰብስክራይብ አድርጉ እንጂ ያረጉ ነው ጥሩ ያረጉ ነው። ያ ሼር አድርጉ፣ አሳድጉን አሳድጉን እና በጣም ሰብስክራይብ አድርጉ። ቴንክ ዩ በጣም ነው የምናመሰግነው። ኑሮ በእንግሊዝ እንግዲህ የመሳሰሉ ነገሮች እያየን ነው።